ሰላም ሰላም ውድ ቻናል የቤተሰቦች እንደምናችሁ፣ እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በፓርት 8 ቪዲዮ ተገናኝተናል። በዚህም ሀላ ፕላትፎርም ላይ የሰራነውን ገንዘብ እንዴት በባንክ ዊዝድሮ እንደምናደርግ ወይም ደግሞ ፖይንታችንን እንዴት እንደምናወጣ እናያለን ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ በቀላሉ የኛ ቤተሰብ አባል መሆን ይችላሉ ማለት ነው። በጣም አሪፍ። እንግዲህ አሁን ቀጥታ ወደ ቪዲዮ እንገባለን። ከታች ከተደረደሩ ሶስት አይከኖች ሚ የምትለው መርጠን ወደ ፕሮፋይላችን እንገባለን። ዜን ፕሮፋይላችን ላይ ፖይንታችን እናያለን። ፖይንታችን 202,468.41 ነው። ስለዚህ እሱን ነክተን ወደ ውስጥ እንገባለን። ውስጡ እንደምታዩት ይሄን ይመስላል። የመጀመሪያው ካሻውት ነው። ካሻውት ዛሬ የምናየው ማለት ነው እንዴት ዊዝድሮ እንደምናደርግ። ከካሻውት ቀጥሎ ሁለተኛው ኤክስቼንጅ ነው። መሀል ላይ ኤክስቼንጁን በባለፈው አይተናል። ከዚህ በፊት በሰራሁት ቪዲዮ ላይ እንዴት ከፖይንት ወደ ኮይን ኤክስቼንጅ እንደምናደርግ አይተናል። ከኤክስቼንጅ ቀጥሎ ሶስተኛው ደግሞ ምንድነው? ትራንስፈር ነው። ትራንስፈር ደግሞ እንዴት ኮይናችንን ለሰዎች ትራንስፈር እንደምናደርግ ነው። እሱን ደግሞ በሚቀጥለው ቪዲዮ እሰራላችኋለሁ ማለት ነው። ዜን የዛሬ ፎከሳችን ካሻውት ስለሆነ ወደ ኋላ ተመልሼ ካሻውት የሚለውን ክሊክ አደርጋለሁ። ዜን ከረንሲ ታይፕ ይለኛል። ከረንሲ ታይፕ የሚለውን ነግቼ በኢትዮጵያ ብር ስለሆነ ማውጣት የፈለኩት ኢቲፒ የምትለውን አማራጭ እመርጣለሁ ማለት ነው። የታለች ከታች። ዜን ፔመንት ሜትድ ነው። የክፍያ አማራጭ በንግድ ባንክ አለ፣ በቴሌ ብር አለ፣ አዋሽ ባንክ፣ አቢሲኒያ ባንክ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ አለ። እኔ በቴሌ ብር ነው። ብዙ ጊዜ ቴሌ ብር ይመቸኛል። ለምን ሜሴጅም ቶሎ ይደርሰኛል ቴሌ ብር ላይ ሳወጣ። ስለዚህ ለእናንተም እንዴት በቴሌ ብር እንደምታወጡ አሳያችኋለሁ ማለት ነው። ስለዚህ ቴሌ ብር የምትለዋን ጊዜ ክሊክ አደርጋለሁ። ዜን ከታች አካውንት ኢንፎርሜሽን ይለኛል። አካውንት ኢንፎርሜሽን እሞላለታለሁ ማለት ነው። ፉል ኔም እና ፎን ነምበር ነው። ፉል ኔም የሚለው ላይ የቴሌ ብር የከፈትንበትን ሙሉ ስማችንን የኔን አስገባለሁ፣ ሙሉ ስሜን። ዜን ፎን ነምበር ይለኛል። ፎን ነምበር ደግሞ ስልክ ቁጥሬን አስገባለሁ ማለት ነው፣ ቴሌብር የከፈትኩበትን። ዜን ከላይ እንደምታዩት ፕሊስ ኢንተር ዘ ኳንቲቲ ይለኛል። አማውንት ማውጣት የምንፈልገው ማለት ነው። ማውጣት የሚቻለው እዚህ ላይ ሙሉ ቁጥር ነው። በነገራችን ላይ 100,000፣ 200,000፣ 300,000 እያለ እንደዛ ነው ማውጣት የምትችሉት። 150 ቢኖራችሁ 150 ማውጣት አትችሉም። እንደዚሁም 290 ቢኖራችሁም ሙሉ ማውጣት አትችሉም። 200 ብቻ ነው ማውጣት የምትችሉት። ለምሳሌ እኔ አሁን ኦል የምትለውን ብነካት የሚመጣልኝ 200,000 ብቻ ነው። ግን ያለኝ ፖይንት ስንት ነው? 202,468 ነው። ግን የሚመጣልኝ እንደምታዩት 200,000 ብቻ ነው። ስለዚህ ዛሬ ግን እኔ ማውጣት እንፈልገው 100,000 ብቻ ስለሆነ 200,000 የሚለውን አጠፋውና በራሴ 100,000 ብዬ ይሞላለሁ ማለት ነው። ዜን ከታች እንደምታዩት ዛሬ $1 148 ብር የኢትዮጵያ ብር እየተመነዘረ ነው የሚገኘው እኔ ይሄን በማወጣበት ሰዓት ማለት ነው። ስለዚህ 148 የኢትዮጵያ ብር $1 ነው። $1 ደግሞ 10,000 ፖይንት ነው ማለት ነው። ስለዚህ ይሄን አባስቶ ነው የሚሰጠኝ። ዜን ይሄን ከጨረስኩ በኋላ ዊዝድሮ እለዋለሁ። ዊዝድሮ ስለው ቬሪፋይ ፔመንት ፓስወርድ እቺ 6 ዲጂቷ ማለት ነው። ባለፈው ኤክስቼንጅ ስናደርግም እቺን ጠይቃናለች። ስለዚህ መቼም ቢሆን የማትረሱትን ቀላልና ከቻላችሁ በማስታወሻ ያዛችሁትን መሆን ይመረጣል ማለት ነው። ስለዚህ እሱን 6 ዲጂት አስገባለሁ። ዜን ቬሪፋይ እለዋለሁ። እንደምታዩት ሰክሰስ አለ። በነገራችን ላይ አልጨረስንም። ፖይንቱን መቁረጡን እሱ ይቆርጠዋል። ፖይንቱን 100,000 ስለሆነ 200 ቢሆን እንደዛው የሞላችሁትን መቁረጡን ይቆርጠዋል። ይኸው ፕሮፋይል ላይ ገብተን እናየዋለን። ይኸው እንደምታዩት ቆርጦታል። ቅድም 202,468 ነበር። አሁን 102,468 ነው። ቆርጦታል። ግን አልጨረስም ስራችንን። እኛ ሜሴጅ የምትለው ውስጥ
እንገባለን ለመጨረስ ማለት ነው። ዜን ሲስተም ሜሴጅ ላይ ሜሴጅ ተልኳል፣ እሱን ገብተን እናያለን። ሲስተም ሜሴጅ ላይ ይኸው ምን ይላል? ይኸውና 1435 ብር የኢትዮጵያ ብር ከ60 ሳንቲም አለ። ስለዚህ እሱን አክሰፕት በል ይለኛል። ይሄን አክሰፕት ካላልኩኝ ብሩን አይለቅልኝም። ስለዚህ ይሄን አክሰፕት እላለሁ። አክሰፕት ስለው እንደምታዩት ወዲያው ብሩ ተለቀቀ ማለት ነው። በስንት ደቂቃ ማለት በ3 ደቂቃ እንደምታዩት 14 ከ09 ነው አፕላይ ያደረኩት። የወጣው ደግሞ 14 ከ12 ደቂቃ በ3 ደቂቃ ውስጥ ብሩ ገብቷል ማለት ነው። ጨረስን። ስለዚህ ይሄን ደግሞ ቼክ ለማድረግ ደግሞ ምን እናደርጋለን? ባክ ብለን ወጥተን ሜሴጅ ላይ እንገባለን። ይኸው እንደምታዩት ሜሴጅ ላይ መጥቶልኛል። ክሊክ አድርጌ እገባለሁ። ይኸው እንደምታዩት 1435 ከ60 ሳንቲም ገብቶልኛል ማለት ነው። በቴሌብር በቀላሉ እንደምታዩት በጣም ደስ ይላል። ይኸው በቀላሉ በቴሌብር አወጣው ማለት ነው። ስለዚህ እናንተም በቀላሉ ከኋላ ላይ እንደዚህ ያደርጋችሁ ዊዝድሮ ማለት ትችላላችሁ ማለት ነው። የዛሬ ቪዲዮ እንግዲህ ይሄን ይመስላል። በጣም ደስ ብሎኛል። እንደነገርኳችሁ የሰው ልጅ ያው ሰርቶ ለፍቶ ዊዝድሮ ሲያደርግ ሲሳካለት ደስ ይላል። ስለዚህ በጣም ደስ ብሎኛል ለማለት ነው። በጣም አመሰግናለሁ። መልካም ጊዜ